ሰላም ጤና ይስጥልኝ እንደምናላችሁ የትንሱ ቴክ ቤተሰቦች፣ ዛሬም አሪፍ በሆነ ቪዲዮ ተመልሰናል። በዛሬው ቪዲዮአችን የምንመለከተው ጂሲክ ስፖርት ከ1 እስከ 3 እና ኢትዮሳትን በ90 ሰዓት እንዴት በቀላሉ በአንድ ላይ ሰርታችሁ መጠቀም እንደምትችሉ አሳያችኋለሁ። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው ድረስ መከታተል ነው። በቀጥታ ወደ ፕሮሰሱ ከማለፋችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አሪፍ የሆኑ ቪዲዮዎች በሚለቀቁበት ሰዓት ወዲያውኑ ማሳወቂያ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም በተጨማሪ እንደዚህ አሪፍ የሆኑ ቪዲዮዎችን ቶሎ እንድለቅላችሁ ሞራል እንዲሆነኝ ቪዲዮዎችን ላይክ እንዲሁም ሼር ማድረግ እንዳትረሱ። አሁን በቀጥታ ወደ አሰራሩ እናልፋለን። ወደ አሰራሩ ስንገባ በመጀመሪያ ዲሹን ሙሉ በሙሉ ወደ ምስራቅ አቅጣጫ በማዞር ኢትዮሳት በዚህ ፍሪኩዌንሲ 11105 ሆሪዞንታል 45000 ኳሊቲ እናመጣለን። እንደምትመለከቱት ኢትዮሳት በ11105 ሆሪዞንታል 45000 በኔ ፋይንደር እስከ 75 ድረስ መጥቶልኛል። ሳህኑን በማንቀሳቀስ አሪፍ የሆነ ኳሊቲ ሲመጣላችሁ ሳህኑ በተለያዩ በንፋስ አማካኝነት እንዳይንቀሳቀስ ብሎኖቹን በደንብ ታጠብቃላችሁ። ኢትዮሳቱን ሰርታችሁ ከጨረሳችሁ በኋላ ፋይንደራችሁ ላይ 11090 ሆሪዞንታል 30000 በመጻፍ ከዲሻችሁ በስተጀርባ ትሆናላችሁ። ኢትዮሳት ከነበረበት ትንሽ ቀና ታደርጉና በጣም ትንሽ ወደ ቀኝ ስታዞሩ አሪፍ የሆነ ኳሊቲ ይመጣላችኋል። ለኔ እስከ 77 ድረስ መጥቶልኛል። እናንተም አሪፍ የምትሉትን ኳሊቲ ስታገኙ ዲሹ የተንቀሳቀሰ በተለያዩ ጊዜ ኳሊቲ የጠፋባችሁ እንዳያስቸግራችሁ ጥሩና አሪፍ የሆነ ኳሊቲ ማምጣት ይኖርባችኋል። በዚህ መልኩ ብሊንተል ሰዓት 51.5 ኢስትን ከሰራችሁ በኋላ አንድ ኤልኤንቢ ጨምራችሁ ሀገረኛ ቻናሎችን በቀላሉ መጠቀም ትችላላችሁ። አንድ ኤልኤንቢ በመጨመር በሰራችሁት 51.5 ኢስት ብሊንተር ሰዓት ላይ ደርባችሁ በማሰር 11105 ሆሪዞንታል 45000 ሀገረኛ ቻናሎችን እንሰራለን። ታዲያ ምንም ጊዜ የሚቀጠል ሳተላይት በምትሰሩበት ሰዓት ኤልኤንቢ ስትደርቡ የሚገኝ ከሆነ ዘንግ ተጠቀሙ። ዘንግ የማታገኙ ከሆነ ደግሞ በደረቅ ሽቦ ተጠቀሙ። ሁለቱንም በዚህ መልኩ ሰርታችሁ ከጨረሳችሁ በኋላ ቢያንስ 1 ሜትር ከግማሽ የሚሆን ገመድ ለሰራናቸው ለሁለቱም ሳተላይቶች እናዘጋጃለን። በመቀጠል ከሁለቱ ኤልኤንቢ የሚመጣውን ገመድ ከስዊች ጋር በማገናኘት በአንድ ገመድ ወደ ቤት ታስገባላችሁ። በመቀጠል እታች ወርዳችሁ ደግሞ ልክ በሰካችሁት ፖርት መሰረት ዲስክ 1.0 የሚለው ላይ በማድረግ ኤልኤንቢ 1 2 3 4 የሚል አለ። እነሱን በመቀየር ማስተካከል ትችላላችሁ። ጂሲክ ኤችዲ ከ1 እስከ 3 ስፖርት ቻናልን ሰርታችሁ ለመጠቀም ዲሹን ከላይ ሰርታችሁ ከጨረሳችሁ በኋላ በመቀጠል የሪሲቨራችሁን የመጨረሻ ሶፍትዌር መጫን ይኖርባችኋል። ሶፍትዌሩን ሳጭኑ በ11090 ሆሪዞንታል 30000 ኳሊቲ ያመጣችሁ ራሱ ሰርች ብታደርጉ ሶፍትዌሩን ካልጫናችሁ ቻናሎቹ አይመጡላችሁም። ስለዚህ የመጨረሻ ሪሲቨራችሁን ሶፍትዌር ለማውረድ ወደ ቴሌግራም ትሄዱና ከላይ ሰርች ማድረጊያው ላይ ትንሱ ሶፍትዌር ብላችሁ ሰርች ስታደርጉ የምትመለከቱት ቻናል ይመጣላችኋል። ወደ ቻናሉ በመግባት ከላይ ሰርች ማድረጊያው ላይ የሪሲቨራችሁን የምትፈልጉትን የሪሲቨር ሞዴል ጽፋችሁ ሰርች በምታደርጉበት ሰዓት በቀጥታ ሶፍትዌሩን ያመጣላችኋል። ያመጣላችሁን የሪሲቨራችሁን ሶፍትዌር ዳውንሎድ አድርጋችሁ ሪሲቨራችሁን አፕዴት ካደረጋችሁ በኋላ ሶፍትዌሩን ጭኖ ከጨረሰ በኋላ ፋክተሪ ዲፎልት በምታደርጉበት ሰዓት እነዚህን የምትመለከቱትን 3 ቻናሎች ራሱ ፊት ለፊት ያመጣላችኋል። ቻናሎቹ መጥተው ስከረምብል የሚል ከሆነ ግዴታ ፓኬጅ ማስሞላት ስለሚኖርባችሁ ሰርቨር የፈለጋችሁትን ወር የ1 ወር የ3 ወር የ6 ወር እና የ1 አመት ከኛ ዘንድ ደውላችሁ ወይም ቴክስት አድርጋችሁ ማስሞላት ትችላላችሁ። አዲስ አሰርታችሁ ሰርቨር ለማስሞላት የምትፈልጉ እንዲሁም በተጨማሪ ከዚህ በፊት ተጠቅማችሁ ኤክስፓየርድ ያደረገባችሁ ለማስሞላት በስልክ ቁጥር 0972975486 በቀጥታ የስልክ መስመር ቢደውሉኛ ማግኘት ይችላሉ። እንዲሁም በተጨማሪ በዚህ በምትመለከቱት የቴሌግራም አድራሻ ኢንቦክስ ቢያደርጉልን በፍጥነት መስተናገድ ይችላሉ። ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። የዛሬ ቪዲዮአችን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።